እንደ ሀገር የኢንፎርሜሽን ቴክኖሎጂ ብዙ ፕሮብለሞች አሉብን፣ እየተጠቀምን አይደለም። እኛ ደግሞ ሶሉሽን ይዘን መጥተናል። ሰላም ክንፈ እባላለሁ። ከፕራይሚቲ አይቲ ሶሉሽን የኮምፒውተር ሳይንስ ኢንጂነሪንግ ባለሙያ ነኝ። ዛሬ እንደ አይቲ ሶሉሽንስ ምን ስራዎችን ይዘን መጥተናልና ምን አይነት ስራዎችን እንሰራለን የሚለውን እነግራችኋለሁኝ። ይህን ቻናል ስለ ቴክኖሎጂ ማወቅ የምትፈልጉ ቴክኖሎጂ ራሳችሁን አፕዴት ማድረግ የምትፈልጉ ሰዎች ይመቻችኋል። ላይክ፣ ሼር ኤንድ ሰብስክራይብ አድርጉ። ሰብስክራይብ አድርጉ። ሰብስክራይብ አረጋችሁ? እየጠበቃችሁ ነው። ሰብስክራይብ አረጋችሁ? አመሰግናለሁኝ። በቴክኖሎጂ ራሳችንን ዓለም የደረሰበት ደረጃ ማድረስ አለብን። እንደ ሀገር ነው በኢንፎርሜሽን ቴክኖሎጂ ወደኋላ የቀረ ነው። ስለዚህ እንግዲህ ምንችለውን ሁሉ ለማድረግ ዝግጁ ነን። እናንተም ብቻ ዝግጁ ሆኑ። ላይክ፣ ሰብስክራይብ አድርጉ። እንደ አይቲ ሶሉሽን ምን ስራዎችን እንሰራለን? ምንድነው የምናግዛችሁ? ቢዝነሳችሁን እንዴት ነው ሰፖርት የምናደርጋችሁ? እንደ ኢንፎርሜሽን ቴክኖሎጂ ሶሉሽን መጀመሪያው ምንድነው የምናደርገው? የቴክኖሎጂ አድቫይስ ነው። ምን አይነት ቴክኖሎጂን ትጠቀማላችሁ? ምን አይነት ቴክኖሎጂን ብትጠቀሙ ስኬታማ ትሆናላችሁ? ምን አይነት ቴክኖሎጂን ቱሎችን ብትጠቀሙ ቢዝነሳችሁ ትርፋማ ይሆናል? ዓለም በደረሰበት ደረጃ ቴክኖሎጂ አሁን ባለበት ደረጃ ከፍ አድርገን ይዘናችሁ ለመምጣት ዝግጁ ነን። እናንተም ዝግጁ ሁኑ። እንግዲህ እንሰራለን አብረን። ስለዚህ የመጀመሪያው ቴክኖሎጂ አድቫይስ ነው። ቱሎችን፣ ሶፍትዌሮችን ቢዝነሳችሁን የሚያሳድገውን ጊዜያችሁን፣ ገንዘባችሁን እና ኢነርጂያችሁን የምትቆጥቡበት በቴክኖሎጂ ዘመናዊ የሆነ ፕላትፎርም ሪኮመንድ እናደርጋችኋለን ማለት ነው። ሁለተኛ ደግሞ ሶፍትዌር እና አፕሊኬሽን ዴቨሎፕመንት ነው። ለእናንተ ዌብሳይቶችን፣ ሞባይል አፕሊኬሽኖችን ዴቨሎፕ እናደርግላችኋለን ለቢዝነሳችሁ፣ ለካምፓኒያችሁ። እንግዲህ አሁን ዌብሳይት ጥቅሙን አልነግራችሁም። አንድ ሰው ራሱን የሚገልጸው ራሱን የሚያስተዋውቀው ዲጂታል በሆነ እንደ ዌብሳይቶች፣ ሶሻል ሚዲያዎችን በመጠቀም ነው። ለእናንተ ዌብሳይቶችን ዴቨሎፕ እናደርግላችኋለን ማለት ነው። ሶስተኛው ሲስተም ሴትአፕ እና ኢንተግሬት እናደርግላችኋለን። የእናንተ የምትጠቀሙት ዌብሳይት ወይም አፕሊኬሽን ያንን ሲስተም ከሌላ ሲስተም ጋር ኢንተግሬት በማድረግ ስራችሁን እናቀልላችኋለን። ምሳሌ ብዙዎቻችሁ ቴሌብር ወይም ቻፓ ትጠቀማላችሁ። ቻፓን ባታውቁ ቴሌብር ትጠቀማላችሁ። ስለዚህ ክፍያችሁ ከስተመራችሁ በካሽ ከሆነ የሚከፍላችሁ ከቴሌብር ጋር ቀጥታ ኢንተግሬት በማድረግ የእናንተን ሲስተም ከስተመራችሁ ቀጥታ ከቴሌብር እንዲልክላችሁ የምናደርግበትን ሲስተም አዘጋጅተናል ማለት ነው። አራተኛ ደረጃ ሶሻል ሚዲያ ማናጀሮች፣ እንኳን ደስ አላችሁ። እናንተ ኮንቴንት ክሬት ታደርጋላችሁ፣ ክሬቲቪቲያችሁ እንዳለ ሆኖ እኛ ግን ቴክኒካል ፓርቱን ሰፖርት ልናደርጋችሁ ዝግጁ ነን። ማለትም አዲስ ካምፔን እናዘጋጅላችኋለን። ቫይራል እንዲወጣ የምንጠቀማቸውን ሲስተሞች ሙሉ በሙሉ እንደ ፌስቡክም ኢንስታግራምም ኤንድ ቲክቶክም ይሁን እናንተ ኮንቴንታችሁ ብቻ ክሬት ታደርጋላችሁ፣ እኛ ቴክኒካል ፓርቱን እናግዛችኋለን ማለት ነው። በአምስተኛ ደረጃ አይቲ ሰፖርት እና ሜንቴናንስ ነው። ሲስተማችሁ አፕዴት ቢፈልግ፣ ሲስተማችሁ ቢበላሽባችሁ፣ ኮምፒውተራችሁ ቢበላሽባችሁ እኛ ሜንቴን ልናደርግላችሁ ወይም ልንሰራላችሁ ዝግጁ ነን። ስድስተኛ ደረጃ ኤአይ አውቶሜሽን። ስንቶቻችንን አሁን አርቲፊሻል ኢንተለጀንስ እየተጠቀምን ያለ ነው ስንል ብዙዎቻችን አርቲፊሻል ኢንተለጀንስ እየተጠቀሙ አይደለም። ዓለም አርቲፊሻል ኢንተለጀንስን አሁን በጣም እየተጠቀመበት ነው። እኛ ቻትጂፒቲን ብቻ ይመስለኛል የምናውቀው። ይቅርታ አድርጉልኝ እና ኤአይ አውቶሜሽን አሁን ያለበት ደረጃ በጣም ከፍተኛ ነው። ብዙ ሰው ኤአይ ብቻ አውቶሜት በማድረግ ወይም ኤጀንቶችን ክሬት በማድረግ ራሱ ማሽኑ ከሰዎች ርቆ ራሱን ችሎ ስራዎችን እንዲሰራ ይደረጋል። እኔ ባለፈው በሪሞት ስራ በምሰራበት ጊዜ ብዙ ስራዎችን የሚሰራላቸው ኤአይ ነበር። ኤአይ አውቶሜሽን ነበር የምንሰራው። ምሳሌ ለሪል ስቴቶችን ቮይስ ኤጀንት ክሬት እናደርጋለን። ቀጥታ ያለምንም ሰው ኤጀንት ማሽኑ ተደውሎለት ሄሎ ከእንትን ነበረ፣ እሺ እንትን አመሰግናለሁኝ ከእንትን ሪል ስቴት መረጃ ፈልጌ ነበር። ስለዚህ ኤአዩ ሙሉ ስላላችሁ ፓኬጅ፣ ስለ ሪል ስቴታችሁ፣ ስለ ፕራይሳችሁ፣ ስለ ሁሉም ነገር ሙሉ በሙሉ አብራርቶለት ኤአይ ከስተመራችሁን በዛ መንገድ እንዲረዳ የሚደረግበት ሲስተም አለ። እና የኔትወርኪንግ እና ክላውድ ሰርቪስ እንሰጣለን። ኔትወርኪንግ፣ ሲሲቲቪ ኢንስታሌሽን ኢንስታል ማድረግ የምትፈልጉ ካምፓኒዎች እና ብዙ ነገሮች አሉን። ስለ ኢንፎርሜሽን ቴክኖሎጂ ሶሉሽንስ ብቻ ከፈለጋችሁ ለሰፖርተኛ ነው ፕራይሚቲ አይቲ ሶሉሽንስ የቴሌግራም ቻናል አለው ቲክቶክ አካውንትም አለው በሱ ኮንታክት አድርጉ ወይም ደግሞ ስልክ ቁጥር ከታች አስቀምጥላችኋለሁ ብቻ
ደውሉ።